ፍጹም መሆንን የሚፈልግን ሰው ያክል እግዚአብሔር የሚጸየፈው ነገር የለም። የሱን ድርጊት ከክርስቶስ ይቅርታ አከበደ። አታካብድ። ለምን ታካብድ? አጠፋ ምን? አንተ ማንንም አታጠፋ። ፍጹም የመሆን ፍላጎቱ ነው ይሁዳን የገደለ ድርጊት። ካንተ ይጠበቃል። ሰው ነህ፣ ትስታለህ። ዛሬ ሁለት ተቃራኒዎች፣ ሁለት ጽንፎች በአንድ ግለሰብ ውስጥ መኖር መቻላቸውን አንስቼ ላወራችሁ ፈልጋለሁ። ልክ በአንደኛው ጽንፍ በሆነ ፍጽምና በሆነ ትክክልነት ራስን ማግኘት የሚፈልጉ ሰዎች ብዙ ጊዜ ምን አይነት ቅርቃር ውስጥ እንደሚወድቁ ዩንግን ጠቅሼ ገብቼ የተወሰነ ልበላችሁ። ምን ይላል መሰላችሁ? the God could not become into being before the hero has been slain ይላል። እግዚአብሔር ወደ አልወት ወይም ወደ ውስጣችን አይመጣም ሄሮ እስካልተገደለ ድረስ ውስጣችን ነው። ሄሮ የሚጫወት ለፍጽምና ወይም ራሱን ለአዳኝነት ያጨ አንድ ኤጎ የእግዚአብሔር ጠላት ነው። እሱ እስካልሞተ ድረስ እግዚአብሔር አይመጣም ወደዛ ሰው። ተቃራኒ ሆነ እኮ ታዲያ ወደ ኃጢአተኛው ነው እግዚአብሔር የሚሄደው? ኦፍ ኮርስ እንደዛም ብሏል። ክርስቶስ ለበሽተኞች እንጂ ለጤነኞች አልመጣውም ይላል። ወደ ኃጢአተኞች መቅረቡን አይተው ሲጠይቁት ግን ኃጢአተኛ ሆናችሁ ተዘጋጅታችሁ ጠብቁት አይደለም የዩንግ እንትን። ግን ይሄ የሄሮን ቅርጽ የሚይዘው ወይም የአዳኝነት ታይትል ለራሱ የሰጠውን ማንነት ወይም ኤጎ ማፍረስ ይፈልጋል እግዚአብሔር። እንዳውም ምን ይለዋል እዚህ ጋር? the hero is perfection ይላል። ሄሮ ማለት ፍጹም መሆን ማለት ነው ትርጉሙ ሄሮ። the God are not with him who wishes to be perfect because he is an imitation of a perfection ይላል። የፐርፌክሽን ኢሚቴሽን ነው። ፍጽምናን ኢሚቴት የሚያረጋት አብሯት እንደሚንቀሳቀስን ሰው እግዚአብሔር ይሸሸዋል። ለምን? ፐርፌክት ለመሆን ይፈልጋልና። ፐርፌክት ለምንድን ነው መሆን የፈለከው? ለምን? እግዚአብሔርን ያወጣዋል ከሲስተሙ ከሱ ህይወት ውስጥ። ከዛ በኋላ ምን ብሎ ያወራል? ሌሎች እንደሱ በዛ አይነት ፍጽምና ያልተገኙትን ሰዎች ምን ብሎ ያነሳል? ከዚህ ችግራቸው የተነሳ ነው፣ ይሄንን ባለማድረጋቸው ወይም በማድረጋቸው ነው ብሎ ጀጅመንት ያሳልፋል። ይሄ ሰውዬ እግዚአብሔር ነው። ስለዚህ ይሄንን ቦታውን ለማሳጣት አንድን ሰው በተለይ ሄሮውን እግዚአብሔር ይጸየፋል የሚል በሁለት ጽንፎች ውስጥ እገኛለሁ። በጣም ደፋሩ ሰውና በጣም ፈሪው ሰው ይሆን ይገኛል። ምንድነው እንደሚያንበጫብጨኝ ምናምንልና በሆነ በጣም ሲምፕል ለምሳሌ እንኳን የማይመች የወረደ ነገር እንዴ አጥንቴ ድረስ ደንግጬ ከዛ at the same time ደግሞ ማንም ሰው የማይደፍረውን መንገድ እራመዳለሁ፣ የማይለውን ነገር ልለው እሞክራለሁ። ምንድነው ሁለቱን? ምንድነው መቼ ነው የተስተካከልኩ የሚሄደው? ተው ፍጹም መሆን አትፈልጋለህ አይደል? ለምን ፍጹም መሆን እንፈልገው? የአንደኛውን ጠርዝ ብቻ ረግጬ ጀጅመንታል ልሆን ነው። ከዛ በኋላ ለምን እንዲህ ታረጋላችሁ፣ ለምን እንዲህ አታደርጉም ልል ነው። ስለዚህ በሁለቱም ጽንፎች መገኘት የምችል እርግጠኛ መሆን የማልችል ሰው እንደሆነ ነው የሚፈልገው። ለካ እርግጠኝነት ናት የእውቀት ጠላት፣ እርግጠኝነት ናት የማደግ ጠላት። እዛው ጋር ፊክስ ያደርጋል ኤጎዬ ማለት እንደዛ ቢሆን ስዊንግ ስለማድረግ አልችልም የምለው የለም፣ እችላለሁ የምለው የለም። አዎ እችላለህ ምናምን እሱን ነው እንደ ትምህርት እንደ ትንሳኤ የምንማረው በተለያየ ሰው ለካ እሱ አይደል። ማይክ ታይሰን ጠየቁት አንድ ጊዜ ማይኪ የምትፈራው ሰው ማን ነው? እርግጠኛ ያልሆነ ሰው ፈራለሁ። ሪንግ ውስጥ እርግጠኛ ያልሆነ ሰው ነው በጣም ይከብደኛል። በጣም እርግጠኛ የሆነ ሰው አይኑን አይቻቀዋለሁ። ሰከንዶች ነው የሚፈጅብኝ ይሄን ሰውዬ ለመጣላት። እርግጠኛ የሆነ ሰው አውቀዋለሁ ዊክነሱ ግልጽ ነው እንዲያየዋል። እርግጠኛ ያልሆነ ሰው ግን ቤት አቅጣጫ እንዳይመጣ አላውቅም ማለትና እርግጠኝነትን ነው ከኛ ከእግራችን ስር የሚወስደው። አሜን። የበቅ ምንም ነገር ላይ መቆም አትችል። ስለዚህ ጽንፎቹ አሉ። ፍርሃትና ድፍረት ብቻ አይደለም፣ ትዕቢትና ትሕትናም አንድ ቤት ይኖራል። እንዴት ተስማምተው? ትዕቢት የሚያስፈልገው ይሄን እችለዋለሁ ምናምን ብሎ የሚገባበትም ታይሚንግ አለ። ግን ታይሚንጉን አታጣቅም። የቱን ትችላለህ ቢሉ የቱን እንደምትችል አታውቅም። የቱን አትችልም ቢሉ ምን እንጃ ትላለህ። ምን ማለት ነው ይሄ? ኦኬ ልኬን አታውቅም ማለት ነው። እንዴት ልኬን አውቃለሁ? ምን ማለት ነው? እንዴት ልኬን አውቃለሁ? የማልችለውም የለም የምችለውም የለም። እንዲህ የሚለውን ስታንድ እስክንይዝ ድረስ እዚህ ጋር ነኝ፣ ይሄን እችላለሁ ያን አልችልም አትልም።
ስለዚህ ምንድን ላድርግ ታዲያ? ለምንድን ነው የምትቸገረው? ምንድን ላድርግ ምናምን? ባህሪህን ስሜትህን ተከተል። እዚህ ጋር እያይዤ ልንገራችሁ። አንድ ትክክል ያለ መሆን ምሳሌ ሆኖ ረጅም ጊዜ ሲቀመጥ የነበረው ስሜትን ተቆጣጠር፣ ይሄ ስሜቱን ይከተላል ምናምን በጣም ትክክለኛ አባባል አይደለም። ይሄ በስሜት ነው መኖር ያለብን። እኛ በስሜታችን ነው የምንፈልገውን ነገር ማወቅ የነበረብን። አይምሯችን መሪ እንጂ ባለቤት አይደለም። ዕብራውያን ላይ ምን ይለዋል ሙሴ በቤቱ ላይ አገልጋይ ነበር፣ ክርስቶስ ግን ባለቤት ነበር ነው የሚለው። ምን ለማለት ፈልጎ ነው? እርግጠኝነትን ነገር ከስሜታችን ውስጥ ስናደርገው እንድናውቀው ነው የሚፈልገው። ምንድነው የምፈልገው ምንድነው የማልፈልገው የሚለውን ስሜታችን እንዲነግረን፣ በስሜት እንድንመራ። ግን ልክ እንደ ሙሴ መጀመሪያ ኮንሽስነስ ህግ ሙሴ ነው ትርጉሙ። ኮንሽስነሳችን ህግ ነው፣ ሙሴ ይመራናል። ከዛ በኋላ ግን ክርስቶስ ነው ይመራል። ክርስቶስ መንፈስ ነው። ስለዚህ የመጀመሪያ በቤቱ ላይ አገልጋዩ ሙሴ ነበር። አይምሮ ማስተዋል ትመጣና ሰውነትን እንስሳ ስለሆነ ምን እንደሚፈልግና ምን እንደማይፈልግ ስለማያውቅ ለምን ቀድሞ እሱ ስለመጣና የብዙ ሰዎች ኢንተርቪራንስ ስላለበት ከዛ አት ሴም ታይም ደግሞ ነፍስ ማስተዋሏን ስላላገኘች ብዙ ዕውቀቶች የሏትምና ምን እንደምታረግ ምን እንደማትፈልግ ምን እንደማታረግ አታውቅም። እና ስለዚህ ኮንሽስነስ ወይም ህግ ይመጣና ሰውነትን ስርዓት ያስተምረዋል። ከዛ ግን በስርዓት አይደለም የሚኖረው፣ በኮንሽስነሱ አይደለም፣ በደመ ነፍሱ ነው። በምኑ? በሰውነቱ፣ በስሜቱ። ስሜት ለኮንሽስነስ አይታዘም። ኦኬ በዚች ጉዳይ እስቲ ስሜት ይሰማኝ በል እስቲ አይመጣም። እንደዚህ አይነት ጨዋታ አይደለም። ስሜት ሲሰማ ነው የምታውቀው። ስሜት ለነፍስ አይታዘም፣ የሚታዘው ለመንፈስ ነው። በስሜት መኖር ደግሞ ምን ማለት? እርግጠኝነት ማጣት ማለት። ስሜት ለኮንሽስነስ ወይም ለራሳችን ለኛ ለባህሉ ስሜቱ አይታዘም ከተባለ የሚታዘዝለት አካል አለ ማለት። ስለዚህ ስሜት ነው ሊመራው የሚገባው። ያን ጊዜ ፍጽምናው ይጠፋል እና መባል ያለበትን ነገር ትቼ መባል የሌለበትን እላለሁ እና እርግጠኛ ሆኜ በቃ ይሄን እችላለሁ ይሄን አልችልም ብዬ ፕሪጁዲስ አስቀምጬ በዚህ ነው ትክክለኛው መንገድ እንዴት እንዲህ ሲልህ እንዲያትልም ምናምን እንዳልል በደመ ነፍሴ በኩል ያስተኛል እየመጣ ደግሞ ኃይሌም ያለው እኮ ደመ ነፍሴ ላይ ግን ሰርቴን መሆን አልችልም። ምንድነው የምልችለው ምንድነው የማልችለው የሚለው አታውቃት። ምንድነው የምልችለው ምንድነው የማልችለው ሞመንቱ ላይ ነው የምታውቀው። ሁሉ ቦታ ጌታ መሆን አትፈልግ። የሆኑ ነገሮች ያመልጡ። ከዛ እነዛ ቦታዎች ራስን ስታይ ትሁትም ትሆናለህ። ረገብ ብለህ የሆነ ትልልቅ ኃላፊነቶች ወስደህ ዘው እንዳትል የሆነ ቦታ እንዳትሄድ ረገብ ማለት አለብህ ሲል አንዳንድ ቦታዎች ላይ ከማቀው በኃይሉ እንሸራተታል እና ስንሸራተት ግን ሄት ነው ያለኝ መጀመሪያ ለራሴ ከዛ ኖ ኢትስ ኦኬ እያልኩኝ ካልም ያደርጋል ውስጤ። በዛች በር ባይዘዌ አያይዤ ያን ነገር ልንገራችሁ። በዛች በር ነው ብዙ ጊዜ ዳርከስት የሆነው ኢነርጂ የሚገባው። ልክ እንዴት እናደርጋለሁ ምናምን ሲል ጸጸት መስሎ የሆነች እንትን ሹልክ ያደርጋል። ይሁዳ ተጸጸተ። በሱ እጅ አይደለም የሞተው ክርስቶስ፣ የመጣውም ሊሞት ነው። አከበደው እንትኑ የሱን ድርጊት ከክርስቶስ ይቅርታ አከበደው። አታካብድ። ለምንም ታካብድ። አጠፋ ምን አንተ ማንንም አታጠፋ። ጸጸቷ አለች። እቺ ልክ ተፈጥሯዊ ጸጸት አለ። ልክ የሆነ ነገር ሲሰበር፣ የሆነ ነገር ሲጠፋ፣ የሆነ ነገር ፕሮሚስ የተደረገ ነገር ሳይገኝ ሲቀር ጸጸት አለ። ግን ዶንት በጣም አታካብድ። ለምን ሌላ ኢነርጂ ገባና ጸጸቱን ያጦዘዋል። ከዛ ልቀቁት ብሎ 30 ብር ሰጥ በተኑለት። ሄዶ ወደዛ አንለቀውም ማለት ከዛ ክብደቱን መቋቋም አልቻለም። የእሱን ድርጊት ይሄ ከኔ አይጠበቅም ማለት ልክ ነው፣ ካንተ አይጠበቅም። ይሄው 11ዱንም የሚያቸው ይድና ተበትነዋል። የተለየ ነገር እንዳደረክ አታስብ። አንተ 30 ብር ስለተቀበልክ ነው እንዴ? ገንዘብ ለምን ታከብደዋል ከኔ በላይ? ስለዚህ አጣብቀኝ። ከ3 ቀን በኋላ እነሱም እንትን ምንድነው ሄደው አሳ እያጠመዱ ምናምን የማገኛቸው ወደ ኢማውስ ሲሄዱ በጠብቀኝ እኮ ነው አንተንም እቀበላለሁ። ግን እኔን መቀበል የሚችል አይደለም ብሎ አሰበ። ሰዓት ጸጸት በአሪፉ ሰራለት ማለት ነው። እና ትክክል አይደለም ወይ? አንዳንድ ሰዎች በጣም ይጸጸታሉ ላደረጉት ድርጊት። ካንተ ይጠበቃል። ሰው ነህ፣ ትስታለህ። ጸንቶ ለመቆም ትፈልጋለህ። ይኸው እዚህ ጋር ዩንግ የሚለው እሱ ነው። ጸንቶ መቆም ወይም ፍጹም መሆንን የሚፈልግን ሰው ያክል እግዚአብሔር የሚጸየፈው ነገር የለም። አለቀለ። ያው ይሁዳ ያን እንዴት ሸጠዋለሁ ብሎ እንዳውም ከጴጥሮስ እኮ ይሁዳ
ከፍሏል። የወሰደው ከፍሏል። ጴጥሮስ ምንም አልከፈለም። መጥቶ ነው ክርስቶስ ያገኘው ጴጥሮስን 3 ጊዜ። ያውም አንዲት ተራ ገረድ ነው የሚላት መጽሐፍ ቅዱስ። እዚች ሴት ፊት ነው ይሄን ሰውዬ ያለ ከ5 ቀን በፊት ነው እኮ ምናምን ደብረ ታቦር ስል ይሄ አንተ ሕያው የእግዚአብሔር ልጅ ምናምን ብሎ ባለበት አፉ ሰውዬ ያለ ይሄንን ተቀብሎት ፍጹም የመሆን ፍላጎቱ ነው ይሁዳን የገደለው። ጴጥሮስ 3ቷን ቀን ሬዚስት ማድረግ ቻለ። ሬዚስታንስ ነው የሚጨምረው። ባይዘዌ በመንፈሳዊ መንገዱ ላይ አሁን እየሄድን ባለንበት በጣም ጥሩ እየሄድን ስንሆን ዳርክ ነገሩን የመቋቋም ሬዚስታንሳችን ነው የጨመረኝ። አዎ ከኔ የማይጠበቅ የለም እና ስለዚህ ይሄንን አደረኩ አይደል? አዎ በቃ እንኳን ሆነ። ምንድነው የሚያስፈልገው? ንስሐ ነው። አዎ እናገራለሁ። መስዋዕት ነው መተካት። ያው እርግቧ እንግዲህ እንደመለስኩለት ከዛ የምታረገውን ታረጋለህ። በቃ አንተ የማታረገው ነገር የለም። ስለዚህ አለቅ። ዶንት ቢ ሃርድ ኦን ዮርሰልፍ። ብዙ አትጫን። አዎ ታረገ። በቃ ዳርኩን ነገር እየተቋቋምክ ነው። የሆነ ነገር ቢከሰት ያንን ሬዚስት ሳታረገው ሳትታገለው ምንም ሳያደርግህ እንዲያልፍ ማድረግ። ደበረ? አዎ ደብሮሃል። እሺ ከዛ ምንድነው ማድረግ የምችለው? ምንም ማድረግ ላትችል ትችላለህ። ጀስት ሙዚቃ መስማት ካለብህ ሙዚቃ ሰማ። ሙዚቃም ስሜት ካልሰጠ፣ ፊልምም ስሜት ካልሰጠ ችግር ወክ አድርግ። ዝም ብለህ ወክም ማድረግ ከደበረ ዝም ብለህ ተኛ፣ ትንሽ አረፍ በል በጀርባ፣ ምንም አታድርግ። እና ይሄ እኔ እኮ ይሄንን ማድረግ አይገባኝም የሚለው ነገር በጣም ብዙ ምርጥ ነፍሶችን ያጠፋል። ብዙ ሰዎች እንደዛ ነው እየሆኑ ያሉት። ጸጸቱ ነው እያጠፋቸው ያለው። ልክ እንደ ይሁዳ በስሜት ነው የሚኖረው። ግን ጴጥሮስ በስሜት በኋላ ሲሄድ ሲለው እዘዘኝ እኔም ልምጣ ይላል። ና ሲለው በእግሩ ላጥላጥ ይላል። ኧረ ይሄ ነገር ያስፈራል ሲል ስምጥ ይላል። አድነኝ ይላል፣ ያወጣዋል። ቀደም ብሎ አንተ የእግዚአብሔር ልጅ የሚለው እሱ ነው። ከዛ እኔ ሌሎቹ ቢክዱን ያልከደም የሚለውም እሱ ነው። በስሜት ነው ስሜቱን ነው የሚገልጸው። ኦኬ ስሜት ያሳስታል፣ ያስፎርሻል። የእግዚአብሔር ልጅ ባልክበት አንደበት ሰውየው ትላለህ፣ ግን የእግዚአብሔር ልጅ የሚያልከው አንተ ነህ። ስለዚህ ይመጣና መጨረሻ ላይ አንተ አለት ነህ፣ በአንተ ላይ ነው ቤተ መቅደሴን የምሰራት ብሎ ይሄንን የሚዋዥቅ ሰውዬ ጸጋ ይሰጠዋል ማለት ነው። ኦኬ በስሜት የሚኖሩ ሰዎችን ይወዳል እግዚአብሔር። ስሜት በጣም ፕራዮሪቲ ስለሚወስድ እርግጠኝነትን ስለሚያሳጣ ማለት ነው። እርግጠኛው ሪጅዱ ይሄ ኮንሽስነስ ነው። እሱ አላረግም እርግጠኛ ነኝ ምን አይላል። እግዚአብሔር ደግሞ ይጸየፈዋል። እርግጠኛ እንደሆነ ሰው የሚጸየፈው ሰው የለም። ለምን? ያለ እሱ መቆም ይችላል። በራሴ ማድረግ ይሄን ባያረጉ ኖሮ ይሄን አያረጉም ይላል። እርግጠኛ ነህ ማለት ነው ይሄን ስላላረጉ ነው ይሄ ሆነ። ይሄ ስለሚደረግ አንድን ነገር ለአንድ ነገር ነው የምትተረጉመው። የአዳም መሳት ውስጥ የኛ ተስፋ የለም። አዎ ለምን ተሳሳተ ምናምን ነው የምትለው። ስለዚህ ይሄ እርግጠኛ መሆን የሚፈልጉ ሰዎችን በደንብ አድርጎ ይመታቸዋል። የሄሮ ጠላት ነው እግዚአብሔር። የሄሮ ጠላት ነው ሲባል ግን ሄሮን ኢሚቴት የሚያረጉትን ሰዎች ጠላት ነው ማለት ነው እንጂ ኃላፊነት ለሚወስዱ ለራሳቸውም ይሁን ለጥቂት በአቅማቸው ኃላፊነት ለሚወስዱት እኚህን አይነካም። በጣም የተጋነነው ለሚወስዱት ነው። እርግጠኛ ሆኖ በቃ ኢትዮጵያን ነፃ አወጣለሁ ምናምን ብሎ የሚል ሰው ብዙ። ይሄ ተጋነነ። መጀመሪያ የራስን ኃላፊነት መኖርን ችግር የለውም። ሙሴን የሚቀባው እግዚአብሔር ነው። ሙሴ በጡንቻው አይደለም ያወጣል። እግዚአብሔር አልችልም ባለ ጊዜ ነው እንካ ትችላለህ በትር አሮን ነብይ ይሆንላል አንተ አምላክ ትሆናለህ በሱ ላይ ብሎ የአምላክነትን ጸጋና ስልጣን የሚሰጠው አልችልም ላለ አንድ የ80 ዓመት ሽማግሌ ነው እንጂ 40 ዓመቱማ ሰው ይገላል። ስለዚህ ይህንን አይነት ሪቤሊየስ የሆነ ይሄ ሄሮይክ የሆነ ትግል ለሚያረጉ ሰዎች ጽዩፍ ነው እግዚአብሔር ራቅ ነው የሚለው። አይ እንደዚህ አይነት ነገር ነው ያላረገ። በስሜት መዋዠቅ ውስጥ ሄሮ መሆን ያልቻለውን እርሱን ነው ስቦ አንተ አለት ብሎ የሚጠራው ሰው። እንዲህ አይነት የተጨመላለቀ ነገር እንዴት ነው እሱ እግዚአብሔር የሚወደው? እሱ የሚወደው የጠፋው ልጅ አይደል? ሲመጣ እኮ አልብሱት ቀለበት ምናምን ነው። ኦኬ ልል እየፈለኩ ያለሁት ስሜቴን ጸናይ ሆኖ አላገኘሁትም። ስዊንግ ያረጋል የሆነ ነገር እችላለሁ ብዬ ባሰብኩበት ሜዳ አለመቻሌን አየውና አልችልም ያልኩትን ደግሞ ነገር ስችል አየዋል። ሶ የትኛውን ነኝ? የትኛውንም አይደለም። ምንድነው እኔ የሚለውን ነገር የፈለከው? እቺ ኤጎ ዲዞሉሽን ስላለች ኤጎን ያፈራርሰዋል። እርግጠኝነት ስለሚያጣ ትንሹን ያከብራል፣ ትልቁንም አይፈራም ብዬ ልጨርሻለሁ።